እና የራሱን ህይወት ካስተካከለ በኋላ ሄሉ ጥቂት ጥፋት ስላየባት ብቻ ይቅርታ ብትለው እኔ በፍጹም ይቅርታ አላደርግልሽም፣ ከህይወቴ ውጪ፣ አንቺም የራስሽ ህይወት ኑሪ፣ እኔም የራሴን ህይወት ልኖር ብሎ ናቲ ለሄሉ ነገራት ማለት ነው። ምክንያቱም እሱ መጀመሪያው ነው የራሱን ህይወት እየኖረ ነበር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ሰሞኑን የምናየው ነገር በጣም ከባድ ነው። እኛም በጣም አስጨንቆናል ማለት ነው። እና ያው ሆኖ ምንም ማለት አይደለም ብቻ እና ነባና እሙዬ ስናስታርቃቸው ደግሞ ሄሉና ናቲ በጣም የማይሆን ነገር ውስጥ ገብተዋል ማለት ነው። እና ለማስታረቅ እየሞከርን ነበረ። ነገር ግን ናቲ በፍጹም አይሆንም ብለዋል። እሷም ደጋግማ ይቅርታ ብትጠይቀውም ናቲ እኔ በፍጹም ለእሷ ይቅርታ አላደርግላትም፣ ለሄሉ ይቅርታ አያስፈልጋትም ከአሁን በኋላ እሷም የራሷ ህይወት ትኖር እኔም የራሴን ህይወት እኖራለሁ በማለት ተናግሯል ማለት ነው። እና ሄሉን በጣም ነው የተናደደችው። በነገራችን ላይ እኔ ሄሉ ጥፋተኛ ነች ብዬ እኔ አላስብም። ሄሉ አጥፍታለች። በእርግጥ ሰው ደግሞ ከስህተቱ ይማራል። ሰው ሆኖ የማይሳሳት የለምና ተሳሳተች። ያም ደግሞ ከናቲ ጋር የነበረው ነገር እንዳይበላሽ ብላ ነው እንደዛ ያደረገችው እንጂ ለክፋት አይደለም። እኔ ሄሉ እንደተረዳዋት ማለት ነው። እና ብትነግረውም ናሲ ግን እኔ አልቀበልም ማለት ይቅርታ አላደርግልሽም ማለት ነው። እና ሁለታቸውም እየተደበቀ ምስጢር አላቸው ታውቁታላችሁ ማለት ነው። እና ፕራንክ ብሎ ይምጡ እንጂ ፕራንክ ሳይሆን እኛ ነው ፕራንክ የሚያደርጉት እንጂ ትክክለኛ ህይወታቸው ነበር ማለት ነው። ናትም ከዚህ በፊት አግብቻለሁ ሲል ነበረ። ያን ቪዲዮ ሲመለከት እኔ እስከዛሬ ስንዋሽ ነበረ፣ ከአሁን በኋላ ውሸት ቆመ፣ እኔም እየተናደድኩኝ ነበረ ብላ ተናግራለች ማለት ነው። እና የናቲ ፍቅረኛ አላለችም ሚስቱ ነኝ አለች። እና እንዳያችሁት እንደዚህ ተጋብተዋል ማለት ነው። ከዚህ በፊት እኛን ነው ፕራንክ ያደረጉት እንጂ ናቲ አግብቶ ሌላ ቦታ አስቀምጠው ከሄሉ ጋር ደግሞ እንደዚህ ይሆናል ማለት ነው። ለዛም ነው ይቅርታ ያላደረገላት እና ምክንያት እየፈለገ ነበረ እንጂ ናቲ ሚስት አለው ማለት ነው። እንግዲህ ይህ እንደምታዩት ማለት ነው። እና ፕራንክ ነው ያሉን እንጂ ፕራንክ አይደለም ነገሩ፣ እውነት ነው። አሁን የተረዳሁት እውነት ነው ማለት ነው። አንድ ሰው ያጠፋል፣ ካጠፋ በኋላ ይቅርታ ይጠይቃል ማለት ነው። የሚወዳት ቢሆን ኖሮ ይቅርታ ያደርግላት ነበረ። ጓደኞቹ ራሱ ስነግሮት ነበረ ትናንትና ይቅርታ ባባሉ፣ እሷም አጥፍታለች ብለው ነበረ። እኔ በፍጹም ይቅርታ አላደርግላትም፣ ከአሁን በኋላ ራሱ የኔና የሄሉ ግንኙነት ይቅርብን አለ ማለት ነው። እና ለእኔ የምታስብልኝ እኔ የማስብላት ሴት ነው የምፈልገው እንጂ ሄሉ ለእኔ አትሆንም ብሎ ተናግሯል ማለት ነው። ብሎ ተናገረ። እኔ በጣም ተሰምቶኛል። ሲጀመር ሴት ልጅ ላይ እንደዚህ ነበረ ሲያደርግ የነበረ። እሷ ግን ከልቧ አይደለም ሄሉ ማለት ነው። ሄሉ ከልቧ አይደለም። ከዚህ በፊት ሄሉ ያደረገችው ነገር ፕራንክ ነው። ናቲ ግን ያደረገው ፕራንክ አይደለም፣ እውነት ነው። እና እንደዚህ ወይን እየጠጡ ምን እያሉ ነበረ ማለት ነው። ንግግራቸው ላይ ራሱ ባልና ሚስት እንደሆኑ ነው እየተናገሩት እንጂ ለፕራንክ ብሎ አላሉትም፣ ይሄን ቪዲዮ ማለት ነው። ስለዚህ ሄሉ አይዞሽ ምንም ማለት አይደለም። ናቲ እስከዛሬ እየተጫወተብሽ እያሾፈብሽ ነበረ እንጂ ለእውነተኛ ትዳር ፈልጎሽ አይደለም ማለት ነው። እና ያን ነገር ደግሞ እኛ ማረጋገጥ ችለናል። የእውነተኛ አፍቃሪ ቢሆን ኖሮ ይቅርታ አደርግላት ነበረ። ይቅርታ እንደማደርግላት ነገራት ማለት ነው። ይቅር አልልሽም፣ ከአሁን በኋላ አልፈልግሽም፣ ከህይወቴ ውጪ ነው ያላት። ስለዚህ አንድ ሰው ደግሞ አንድ ጥፋት ስላጠፋ ብቻ አልፈልግሽም ብሎ መናገር በጣም ከባድ ነው። የእውነት የምወዳት ከሆነና ናቲ አንተም ተሳስተዋል። ሲጀመር እሱ መጀመሪያ የራሱን መንገድ አስተካክሎ ከዛ በኋላ ነው አሁን ከሷ ምክንያት ስለምፈልግ በዚህ ዙሪያ ተጣሉ ማለት ነው። እና ምንም ማለት አይደለም። ያው እሷም ፍቅረኛ አላት፣ በእርግጥ አላት። ሄሉም ከአንድም ሁለት ፍቅረኛ አላት፣ ችግር የለውም ማለት ነው። እና እሷም ከአንዱ ጋር ትሆናለች። እናንተ ሲጀመር መጀመሪያውኑ ተዘጋጅታችሁበት ነው የሆነውና ምንም ማለት አይደለም። ግን ናቲ በጣም ነው በሄሉ ሲያሾፍ የነበረ፣ በጣም ነበር የሚያስመስለው ማለት ነው ናቲ።
ማለት ደግሞ ሰው ማሳመን ይችልበታል ማለት ነው። እና ሄሉ ቢያንስ ታለቅሳለች። እሷ በለቅሶ ነው ሁሉም ነገር የምትገልጸው። ግን ደግሞ እዚህ ጋር አሁን ፕራንክ ነው ብሎ ማመን ራሱ እኔ እንጃ። እኔ እንዴት እንዳመናችሁ እናንተ አላቅም እንጂ እኔ አላመንኩኝም። እሷን ብዙ ነገሮችን ተናግራለች። እሱ ባሌ ነው፣ እኔ ሚስቱ ነኝ። እስከ ዛሬ እያሾፍን ነበረ፣ እየቀለደን ነበረ፣ እኔ ግን እየተናደድኩ ነበር አለች። ከሄሉ ጋር እንደዛ ሲሆን እሷ እየተናደደች ነበረ ማለት ነው። እና ሴቶችዬ፣ ለማንኛውም ምን ልበላችሁ፣ ወንዶች እንደዚህ ናቸው። በቃ እንደዚህ ናቸው። የራሳቸውን መንገድ ያበጃሉ። ከዛ በኋላ የሆነ ምክንያት ከሴት ልጅ ካዩ በኋላ አልፈለገሽም ብሎ ለሴት ልጅ ነግረዋታል ማለት ነው። እንደዚህ ነው። አሁን ማንም አላወቀም። እንግዲህ ሚዜዎቹን እያያችሁት ነው። እዚህ ጋር በስነ ስርዓት ለብሶ ማለት ነው። ከዚህ በፊት ሄሉ አግባይ ብላ ተንበርክካ ቀለበት ስታደርግለት እኔ አልፈልግም ማለት እንደማይፈልግ ነገራት ማለት ነው። እኔ አልተዘጋጀውበትም ማለት። ከቆይታ በኋላ ግን ሌላ ሴት ይዞ መጣና እንደዚህ ይሄ ምንድን ነው የሚባለው? ይሄ የሚጠጣ ነገር ስሙን አላውቀውም እና ምን ነበር ወይኒ ማለት ነው። እና ወይኒ ገዝቶ እየጠጡ እሷ እያጠጣች እሱ እያጠጣት ጊዜ አሳልፎ ነበረ። ግን ጊዜዋን ተጫወተባት። ለምን ከሄሉ ጋር እንደዚህ አላደረገም ብላችሁ ታስባላችሁ? ከሄሉ ጋር እንደዚህ አይነት ቪዲዮ አልሰራም እኮ ናቲ እስከዛሬ ማለት ነው። እኔ ያናደደኝ ያንገባገበኝ ነገር ብኖር ከሄሉ ጋር እንደዚህ አላደረገም። ሄሉ ሲጀመር ከናቲ ጋር መጋባት ትፈልግ ነበረ። እሱ እንደዚህ ተንበርክኮ ቀለበት እንዲያደርግላት ትፈልግ ነበረ። እንደዚህ ለብሳ ከናቲ ጋር መታየት ትፈልግ ነበረ። ፎቶ መነሳት ትፈልግ ነበረ። ቪዲዮ መስራት ትፈልግ ነበረ። ናቲ ደግሞ ፍቃደኛ አልነበረም። ምክንያቱም ይሄ ህይወቱ እንዳይበላሽበት ስለምፈልግ ማለት ነው። እና ወንዶች እንደዚህ ድብቅ ናቸው አንዳንዶቹ ማለት ነው። ናቲ እኔ መቼም ቢሆን እኔ ለናቲ እቅር አልለውም። ምክንያቱም ሄሉን ራሱ ይቅርታ አላደረገላትም። እንደዛ አልቅሳ ይቅርታ አድርግልኝ፣ አንተን ነው የምወደው፣ እሱ የኛን ህይወት ለመበጥበጥ ነው እንጂ እኔ ወዶ አይደለም ብላ ተናግረዋለች ማለት ነው። በእርግጥ ያኛው ልጅ ሄሉን በጣም ይወዳታል። ሄሉ ግን የምትወደው ናቲን ነበረ። ስለዚህ በአንድ ጊዜ ጥፋት አጠፋች ተብሎ ሴት ልጅ እንደዚህ አትደረገም። ናቲ በጣም ተሳስተሃል፣ በጣም ማለት ነው። ይሄ የአንተ ስህተት ነው። ይሄ የአንተ ስህተት ነው። ስለዚህ አንተ ያስተካከልከው ህይወት ስላለ ለእሷ ቦታ አልነበረህም። በቃ እኔም ልል የምችለው ይሄ ነው። የራሱ ህይወት ስላለ ይሄኛው ህይወት እንዳይበላሽባት ነው። ናቲ ደግሞ የምወዳት እቺን ነው። ህይወት እስቲ ልጅቷ ራሱ እኮ ፍለቅለቅ ብላ ማለት ነው። ናቲ ራሱ እንደዚህ ስቆ አምሮበት ራሱ አቅም እኔ እስተማያቸው ድረስ ማለት ነው። በጣም ነው እዚህ ራሱ በቃ ምን ልበላችሁ። እና እዩት እስቲ እዩት እንዴት ተያይዞ እንደሚሄዱ ማለት ነው። ስለዚህ ይሄ አሁን ፕራንክ ነው የምትሉት፣ ይሄ እውነት ነው። ናቲ ያዘጋጀ ስለነበር አሁን ይቅርታ አላደርግልሽም ማለት ነው ለሄሉ